ይሰማል ይሰማል ያ ኦኬ ሰላም ነው ሁሉ ሰላም እንዴት ነው አለ ያው እኔ ለምሳሌ ያው ክላሶች ምናምን እየተከታተልኩ ነው ምናምን ሌላ ጋር ነበረ እና ኖርማሊ ላይቭ ትሬድ አላደረኩም እስካሁን ኖርማሊ ባክቴስት እና ዲሞ ምናምን ላይ ነው እያልኩ ያለሁት እስካሁን ያለኝ ኤክስፒሪየንስ ባጭሩ ይሄ ነው ብቻ ላይቭ ትሬድ አልጀመርኩም እስካሁን ኦኬ እሺ እዚህ ጋር ሌላ ቢኒያም የሚባል ልጅ አለ ሚንቴ አለ ብዙ ሰዎች አላችሁና ኑኔዝ ትክክለኛ ስም ኑኔዝ ነው ወይስ እንዴት ነው ማን ብዬ ልጥራ ኑኔዝ ማን እንትን ይቆራረጣል ኔትወርክ ባይዘው እሺ ኦኬ እንደዛ ከሆነ most of you guys beginners ናቸው ስለዚህ ኦኬ እዚህ ጋር ዌብ ያደረገ ያለ ሰው አለ እሺ ዘግቻችሁ ነው እንዳታወሩ ኦኬ አለው ናሆም ኦኬ እሺ most of you are beginners ስለሆናችሁ እንዴት ነው መጀመር የምትችሉት የሚለውን ነገር እናወራለን ማለት ነው ሶ ትሬዲንግ ለመጀመር መጀመሪያ ብሮከር አካውንት ያስፈልጋችኋል ከሁሉም ነገር በፊት ማለት ነው ብሮከር አካውንት ያስፈልጋችኋል ብሮከር አካውንት ከከፈታችሁ በኋላ ነው የምትጀምሩት ከዛ በኋላ ቤዚክ የሚባሉ ነገሮችን መማር አለባችሁ ማለት ነው ቤዚክ የሚባሉ ነገሮችን እኔም በኔ ቻናል ላይ ለቀቁት ቪዲዮ አለ እሱንም ማየት ትችላላችሁ ግን ጀስት ሁሉም ሰው ሲፈልግ ያው ትሬዲንግ ሲያስብ ገንዘብ ለማግኘት ነው ትሬድ የሚያደርገው ማለት ነው ስለዚህ ገንዘብ ለማግኘት ከሆነ ደግሞ ገንዘብ ማውጣት አለባችሁ ማለት ነው ሶ ገንዘብ የምታወጡበት ነገር ደግሞ ሪስክ ይጠይቃል ሪስክ ማድረግ አለባችሁ ሳምሃው የተወሰነ አማውንት ማለት ነው ያንን ለማድረግ ደግሞ ስራ መስራት አለባችሁ ምናምን ማለት ነው ሶ ይሄንን ስላችሁ መጀመሪያ ብሮከር አካውንት ከፈታችሁ በኋላ በዲሞ ቼክ ታደርጋላችሁ ራሳችሁን ማለት ነው አሁን ኑኔዝ ላይክ ዩዘር ኔም ኑኔዝ እንደሚለው አሁን ብሮከር አካውንት ከፍቷል ኑኔዝ ግን ባክ ቴስት ያደረገ ነው ባክ ቴስት ማድረግ በጣም አሪፍ ነው ባክ ቴስት የሚደገፍ ነገር ነው ግን አንዳንዴ ምን ይሆናል መሰላችሁ ባክ ቴስት ስታደርጉ በሪል አማውንት ትሬድ ብታደርጉ የምታገኙትን ፕሮፊት ምን ታደርጋላችሁ ባክ ቴስት ላይ ትጨርሳላችሁ አቅማችሁ ማለት ነው እና በዲሞ በጣም ጀግና ነን ብዙ ሰዎች ጀግና ናቸው በዲሞ ማለት ነው ግን በዲሞ ጀግና ሆናችሁ ሪል አካውንት ላይ ስትገቡ ምን ይሆናል ሎስ ታደርጋላችሁ ማለት ነው ዲሞ ላይ የወሰዳችሁት ትሬድ ፕሮፊት ይሆናል ከዛ በኋላ ሪል ላይ ስትገቡ ደግሞ ሉስ ይሆናል ግን ባክቴስ ካደረክ በኋላ ምን ነው ማድረግ ያለብህ መሰለህ ባክቴስ ካደረክ በኋላ ሳትፈራ ቀጥታ ወደ ሪል አካውንት ነው መግባት ያለብህ ማለት ነው አሁን ይሄንን ስላችሁ ከረንትሊ የገባው ትሬድ አለ ቢቲሲ ላይ ማለት ነው ቢቲሲ ላይ የገባው ትሬድ አለ ጀስት የቢቲሲ ማርኬት ለማየት ነው የገባውት በትንሽ ሎሴጅ ነው የገባውት እዚህ ጋር ፍሎት ያደረገ ያለ አማውንት አለ ካያችሁ አይታያችሁ አላቅም ቢቲሲ ትሬድ ገብቻለሁ እዚህ ጋር ሴል ማለት ነው አሁን ግቡ እያልኳችሁ አይደለም ይታያል ላይቭ አካውንት ነው ስለዚህ አሁን እዚህ ጋር ትሬድ ያደረግከውን ወይም ባክቴስት ያደረግከውን ነገር ጀስት አፕላይ ማድረግ ነው ያለብህ ዲሞ ላይ ሳይሆን ሪል አካውንት ላይ ነው አፕላይ ማድረግ ያለብህ ኢንፋክት ትሬዲንግ ሪስክ ይጠይቃል ብር ይጠይቃል ግን ያችን ዲሞ ላይ ያገኛትን ፕሮፊት ብታገኝስ ብለህ ማሰብ አለብህ አንዳንዴ ማለት ነው ምክንያቱም ኤቭሪዴይ ዋር አለ በቃ ኤቭሪዴይ አንተ ጦረኛ ነህ ላይክ ለጦርነት ነው የምትዘጋጀው ኤቭሪዴይ ተነስተህ ለጦርነት ነው የምትዘጋጀው ደግሞ ሪስክ የምታደርገው ብር ነው አሁን ብዙ ሰዎች ቲክቶክ ላይም አያለው ዩቲዩብ ላይ አያለው ላይክ አይመስላቸውም ሰዎች አሁን ገንዘብ የሚገኝ አይመስላቸውም እና
ማመን አይፈልጉም። አሁን አንድ ሰው $10 አገኘው $100 አገኘው ወይም $100,000 አገኘው $10,000 አገኘው ሲል አይመስላቸውም ሰዎች። ምክንያቱም ለምንድን ነው የማይመስላቸው? ሰዎች ገንዘብ ለማግኘት በጣም ይጋጋጣሉ። በጣም ብዙ ቦታ ውስጥ ይገባሉ። ፍሪላንሲንግ ሊሰሩ ይችላሉ፣ ግንበኛ ሊሆኑ ይችላሉ ምናምን። ግን አሁን ጀስት ሳማን ዝም ብዬ ገብቼ ኮምፒውተር ላይ ዚጋ ቻርት እንትን ብዬ ባይ ገብቼ የሆነ አማውንት አገኘው ሲል አይመስልም። ምክንያቱም በእኛ ሀገር ኮንቴክስት እንትን አይደለም፣ ይሄ ነገር የሚያሳምን ነገር ሆኖ አይታይም። እና ይሄ ነገር ኢቨን ትሬድ ማድረግ ከጀመርን በኋላ ራሱ አፌክት ያደርገናል። ለምሳሌ አሁን እኔ ገና ትሬኒንግ የጀመርኩ ሰዓት ምን ሆንኩ መሰላችሁ? ላይክ ትሬድ ያደረኩ ነበር፣ ሎስ ያደረኩ ነበር፣ ፕሮፊት ያገኘው ነበር ማለት ነው። እና በአንዴ ትሬድ ሳደርግ $50 አገኘው። $50 ምን አደረኩ መሰላችሁ? እዛው ሪስክ ያደረኩትና ሎስ አደረኩት። ግን ምን ነበር ማድረግ የነበረብኝ? አሁን ቢሆን ያን $50 ምንድነው የማደርገው? ያን $50 ዊዝድሮ አደረግና የሆነ ነገር እገዛበታለሁ። ምክንያቱም ገንዘቡ ሪል እንደሆነ ማየት አለብኝ ማለት ነው። ምክንያቱም ሪል ነው ገንዘቡ፣ ግን ዲጂታል ነው። ለምሳሌ ቅድም አሁን አሳይቻቸዋለሁ። ሜታ ትሬደር 5 ላይ ገብቼ የገባሁትን ትሬድ አሳይቻቸዋለሁ። ቢቲሲ ነው ግን አሁን ይሄ ስንት ላይ ነው ያለው? ወደ 20 ፒፕስ እና ወደ ታች ወርደዋል። እዚህ ጋር ካያችሁ ማለት ነው። ይታያል አይታይም? አይደለም። አንዴ ዴይሊ ላይ አድርገና ክሊክ እንዲሆንላችሁ ወደ 20 ፒፕስ እና ወርደዋል። እዚህ ጋር ካያችሁ ቢቲሲ በጣም እየቀነሰ ነው። ስለዚህ ሴል ገብቻለሁ፣ ግን ፕሮፊት ላይ ነው ያለው። ያን ፕሮፊት ካገኘው በኋላ ምንድን ነው ማድረግ ያለብኝ? ዊዝድሮ አድርጌ ለምሳሌ $50 ነበር አካውንቴ ውስጥ። ያን $50 ፍሪ አደረኩ፣ ጨመርኩ። ከዛ በኋላ ምንድን ነው ማድረግ ያለብኝ? የቀረውን $50 ዊዝድሮ አድርጌ የሆነ ነገር መግዛት አለብኝ። ገንዘቡ ሪል እንደሆነ ማየት አለብኝ። ካልሆነ ያንን ሳይኮሎጂ ቢልድ ማድረግ አልችልም። አዘንዶ በዘዴ የሆነ ንፋስ የወሰደው ብር ነው የሚመስለው። ትሬድ ስታደርጉ ሉዝ ታደርጋላችሁ፣ ጌንም ታደርጋላችሁ። ግን ሉዝ ስታደርጉ ጥፋቱ የማን ነው ብላችሁ ትጠይቃላችሁ ራሳችሁና ራሳችሁን ነው የምትወቅሱት። ስለዚህ አሁን ባክቴስት ያደረጋችሁም ከሆነ በዲሞም ትሬድ ያደረጋችሁ ከሆነ ሪስክ መውሰድ አለባችሁ። ስላችሁ ደግሞ ያላችሁን ገንዘብ በሙሉ ሪስክ ማድረግ አለባችሁ ማለት አይደለም። ስለዚህ ኑኔዝም የሰማኝ ከሆነ ማለት ነው በተቻለ መጠን በትንሽም አማውንት ቢሆን ሪል ገንዘብ ላይ ሪል አማውንት ላይ ትሬድ ማድረግ መጀመር አለብህ። ካልሆነ ሳይኮሎጂውን፣ ፍርሃቱን፣ ፊድ ኤንድ ግሪድ የሚባሉ ነገሮችን ማየት አትችልም። ገባ? ይህንን ነገር ዲሲፕሊንድ ሆናችሁ ራሳችሁን ቢልድ አፕ ማድረግ አለባችሁ። ዲሲፕሊንድ የምትወስድ ደግሞ ራሳችሁን አፌክት የሚያደርግ ነገር ሲኖር ነው። ራሳችሁን አፌክት የሚያደርግ ነገር ከሌለ ዲሞ ብቻ ከሆነ ዲሲፕሊንድ መሆን አትችሉም ማለት ነው። ሌሎች ብትኖሩ ደስ ይለኛል። ሌሎችም ጥያቄ ምናምን ቢኖራችሁ ደስ ይለኛል። ግን ኤኒዌይስ የዚህን ሳምንት ማርኬቱን አናላይዝ ሰራና እወጣለሁ ማለት ነው። እና ዲስ ዊክ ማርኬቱ ባለፈው ዊክ ማርኬቱ 5042 ላይ ዘግቷል። 5042 ላይ ዘግቷል። ስለዚህ ኔክስት ዊክ ምንድነው ኤክስፔክት የምናደርገው? ይህንን ሪጀክሽን ዞን ሰብሮ ይወጣል። ስለዚህ ሞስትሊ ቡሊሽ ቢያስ ነው የምንጠብቀው ማለት ነው። ምክንያቱም የኢራንና የዩኤስ ኢንቴንሽን ስቲል ነው፣ አልወረደም። የኢራንና የዩኤስ ኢንቴንሽን ኦኬ። እዚህ ጋር ማውራት ከፈለጋችሁ እዚህ ጋር ያላችሁት ከፍቼ የላችኋለሁ። ስለዚህ ማርኬቱ እዚህ አካባቢ ሊከፍት ይችላል። አንዴ እዚህ ጋር አካባቢ ብቻ ስላችሁ ግራ እንዳይገባችሁ ይህንን ከለሩን ልቀይርና እዚህ አካባቢ ሊከፍት ይችላል፣ ከላይም ሊከፍት ይችላል ማለት ነው። ኮፒ ፔስት ላድርግላችሁ እና ፕሪቪየስ ዲማንድ ዞን አለ እዚች ጋር ቲክ ያደረኩት ላይን ማለት ነው። እና ምንድነው ኤክስፔክት የምናደርገው ኔክስት ዊክ ማለት አሁን ማርኬቱ ሲከፍት ማለት ነው። እዚህ ጋር ደርሶ ተመልሶ ቡሊሽ ሊሆን የሚችልበት ፕሮባቢሊቲ በጣም ከፍ ያለ ነው። ቡሊሽ ይሆናል ስላችሁ አንዴ ፎርወርድ ላይ አድርገውና አንዴ
እዚህ አካባቢ ኮንሶሊዴት ሊያደርግ ይችላል ማርኬቱ ማለት ነው። እዚህ አካባቢ በደንብ ኮንሶሊዴት ሊያደርግ ይችላል። አንዴ 100 ይህንን ሙቭመንት ጠብቁ ኔክስት ዊክ ማለት ነው። እዚህ አካባቢ ኮንሶሊዴት ሊያደርግ የሚችልበትን ሙቭመንት ጠብቁ ማለት ነው። ምክንያቱም የኢራን እና የዩኤስ ኢንቴንሽን ስቲል በጣም ከባድ ትልቅ የሆነ ኒውስ ነው። ባይዘዌይ ትልቅ የሆነ ኒውስ ነው። ኒውስ ሰልቹ ግራ የሚገባችሁ ሰዎች በደንብ ክሊር አድርጌ ልንገራችሁ። አት ዘ ኤንድ ኦፍ ዘ ዴይ ማርኬቱ ሰዎችን ነው አክሴፕት የሚያደርገው ማለት ነው። ማነው አፌክት የሚያደርገው? ሰዎችን አፌክት እስካደረገ ድረስ አንድ ችግር ሲፈጠር፣ አንድ ኮንፍሊክት ሲፈጠር ሰዎች ዶላር ላይ ያላቸው ትረስት ይቀንሳል ማለት ነው። ዶላር ላይ ያላቸው ትረስት ሲቀንስ ምን ያደርጋሉ? ሰዎች ጎልድን ይገዛሉ፣ ወርቅን ይገዛሉ፣ ወይም ዳይመንድን ይገዛሉ ማለት ነው። ወይም ኮሞዲቲ ይገዛሉ፣ አሴት ይገዛሉ፣ ወይም መሬት ይገዛሉ ሰዎች። አሁን እኛ ትሬድ ያደረግን ያለነው ደግሞ ጎልድን ነው ማለት ነው። ስለዚህ አንድ ጦርነት ሲነሳ ሰዎች ቫሉብል የሆነ አሴት ስለሚፈልጉ ወርቅን ይገዛሉ ማለት ነው። ስለዚህ ኔክስት ዊክ ማርኬቱ ልክ እንደተከፈተ እዚህ ጋር እችን ዲማንድ ዞን እዚች አካባቢ እችን ዲማንድ ዞን ቲክ ያደርጋል። ከዛ በኋላ ወደ ላይ በኃይለኛው ሊወጣ ይችላል ማለት ነው። በኃይለኛው ሊወጣ ይችላል ምንም አይነት ኒውስ ከሌለ ማለት ነው። ምንም አይነት ኒውስ ከሌለ። ስለዚህ ኔክስት ዊክ ቡሊሽ የሆነ ቢያስ ነው የምንጠብቀው። ኦል ትሬደርስ እዚህ ጋር ያላችሁ ሰዎች ካላችሁ በፐርሰንት አስቀምጥ ካላችሁኝ 65% ቡሊሽ የሆነ ማርኬት ሙቭመንት እጠብቃለሁ እኔ ፐርሰናሊ ማለት ነው። ስለዚህ አናላይዝ በሰራሁት መሰረት ክሊር የሆነ ቡሊሽ ሳይን ነው የሰጠኝ ያለው ይሄ ማርኬት ማለት ነው። ክሊር የሆነ የቡሊሽ ሳይን ነው የሰጠኝ ያለው። ምክንያቱም እዚህ ጋር ካያችሁ ፕሪቪየስሊ ቡሊሽ ሆኖ ነው የዘጋው ማርኬቱ ማለት ነው። ስለዚህ ቡሊሽ የሆነ ሳይን እንጠብቃለን ማለት ነው። ሶ አሁን እዚህ ጋር በጣም ብዙ ሰዎች ነበሩ ልክ የኔክስት ዊክ አናላይዝ ስናገር ወጡ ማለት። ስለዚህ ከዚህ በኋላ ቶሎ ብዬ የኔክስት ዊክን አናላይዝ አልነግራችሁም። ኤኒዌይስ ሌላ ደግሞ ቢኬርፉል በጣም ጥንቃቄ ማድረግ ያለባችሁት ነገር ምንድነው? እቺን ዲማንድ ዞን ባለፈው በሰራሁት ቪዲዮ አይታችኋል ብዬ አስባለሁ። እቺን ዲማንድ ዞን እቺን ሪጀክሽን ዞን በደንብ ጥንቃቄ አድርጋችሁ ማየት አለባችሁ። አንዴ ቀይ ላድርግና ይሄንን ቀዩን ዞን በጥንቃቄ ማየት አለባችሁ ማለት ነው። ይሄንን ቀዩን ዞን በጥንቃቄ ማየት አለባችሁ። ምክንያቱም ማርኬቱ ከዚህ ወደ ላይ ካላለፈ ኦፕኒንግ ላይ ከዚህ ወደ ላይ ካላለፈ ሴል ሊሆን የሚችልበት ፕሮባቢሊቲ በጣም ከፍ ያለ ነው ማለት ነው። በጣም ከፍ ያለ ነው። ያ ማለት እንዴት ነው የሚሆነው? እዚህ ጋር ደርሶ እዚህ ጋር እንደዚህ ሊሆን የሚችልበት ፕሮባቢሊቲ ሃይ ነው። ግን ኦፕኒንግ ዞኑ በደንብ ይወስናል ማለት ነው። ኦፕኒንግ ዞኑ ይወስናል እና ቡሊሽም ቤሪሽም ለመሆን ወይም ባይም ሴልም ለመግባት ማርኬቱ የከፈተበትን ቦታ በጥንቃቄ ማየት አለባችሁ ማለት ነው። ማርኬቱ የከፈተበትን ቦታ በጥንቃቄ ማየት አለባችሁ። ደግሞዋለሁ፣ ማርኬቱ የከፈተበትን ቦታ በጥንቃቄ ማየት አለባችሁ ማለት ነው። ኢንፋክት እኔም እዚህ ግሩፕ ላይ አሳውቃችኋለሁ ማርኬቱ እንዴት እንደሆነ አከፋፈቱን ኤክስፔክት ማድረገውን ነገር ኢንስታግራም ኤንዲቲአርዲ ላይ አሳውቃችኋለሁ። ግን እቺን ዞን በጥንቃቄ ማየት አለባችሁ ማለት ነው። ምክንያቱም አሁን ማርኬቱ ከ3 ሰዓት ከ4 ሰዓት በኋላ ይከፍታል ፉሊ ሲድኒ ሴሽን ማለት ነው። ስለዚህ እቺን ዞን በጥንቃቄ ማየት አለባችሁ። ማርኬቱ አባብ ዚስ ሌቭል ከከፈተ በጣም ሃይሊ እስከ 500 ሊሄድ ይችላል። እስከዚህ ድረስ ሊሄድ ይችላል ማለት ነው። እንዴ 500 ስላችሁ 5500 ልላችሁ ፈልጌ ነው ማለት ነው። እስከዚህ ድረስ ሊሄድ ይችላል ማለት ነው። ሶ ከላይ ከከፈተ አባብ ከከፈተ ይሄንን ቦታ እንደዚህ ከሰበረ እዚህ ጋር ሪቴስት አድርጎ ላይክ እንደዚህ አይነት ሙቭመንት ጠብቆ እስከ 5000 ድረስ ማለት ነው። እቺን አንዴ ከለሯን ልቀይራት። እስከ 5000 ድረስ ሊሄድ ይችላል። ከዛ ከ5000 በኋላ እዚች አካባቢ ኮንሶሊዴት ሊያደርግ ይችላል ማለት ነው። ስለዚህ ይሄን ሙቭመንት ጠብቁ። ግን ይሄንን ቦታ ይሄንን የሪጀክሽን ቦታ ካልሰበረ በፉል ካንድል ካልሰበረ በጣም ጥንቃቄ የተሞላበትን ትሬድ ማድረግ አለባችሁ ማለት ነው። ምክንያቱም ይሄን ቦታ ካልሰበረ እዚህ ጋር ታች ላይ ኮንሶሊዴት ሊያደርግ የሚችልበት ፕሮባቢሊቲ ከፍ ያለ ነው ማለት ነው። እዚህ አካባቢ ኮንሶሊዴት ሊያደርግ የሚችልበት ፕሮባቢሊቲ ከፍ ያለ ነው። ባይ ዘ ዌይ የማርኬቱን ስትራክቸር ክሊርሊ ለማየት
የ4 ሃወር የዴሊ እና የ30 ሚኒትን ካንድል ስቲክ ብቻ ነው ማየት ያለባችሁ። ማን ነው የ1 ሃወር የ4 ሃወር እና ዴሊ እና ለኢንትሪ ደግሞ 30 ሚኒት 15 ሚኒት 5 ሚኒት ለኢንትሪ ነው መጠቀም ያለባችሁት። ግን የማርኬቱን ስትራክቸር ክሊር የሆነ የማርኬቱን ስትራክቸር ለማየት የ4 ሃወር የ1 ሃወር እና የዴሊን ቻርት ማየት አለባችሁ። እቺን ነገር ያዙልኝ። እቺን ነገር መጻፍ አለብኝ። ቆይ እቺን ነገር መጻፍ አለብኝ። እዚህ ጋር for the to identify market structure to identify the market structure you have to use only daily 4 hour and 1 hour candlestick. ያው እዚህ ጋር በደንብ ይሄንን ከፈለጋችሁ ስክሪንሾት አድርጋችሁ ያዙ። to identify the market structure you have to use only 4 hour 1 hour daily 4 hour and 1 hour candlestick። ይሄንን ነገር የትሬዲንጋችሁ መሰረት አድርጋችሁ መያዝ አለባችሁ። የትሬዲንጋችሁ ቤዝመንት አድርጋችሁ መያዝ አለባችሁ ማለት ነው። እና ማርኬቱን ስትራክቸር ክሊርሊ ለማየት እነዚህን ነገሮች መጠቀም አለባችሁ። ኦኬ ሪል ቻርት ላይ ላሳያችሁ። የማርኬቱን ስትራክቸር ለማየት ስላችሁ ሪል ቻርት ላይ ላሳያችሁ። ሶ አንዴ ሪሴት ላድርግ ይሄንን ቻርት። አሁን እዚህ ጋር ያለ ነው የ1 ሃወር ካንድልስቲክ ላይ ያለ ነው። የ1 ሃወር ቻርት ላይ ያለ ነው። አሁን ይሄንን ወደ 15 ሚኒት ልቀይረው። ይሄንን ወደ 15 ሚኒት ልቀይረው። ማርኬቱ ወዴት እንደሚሄድ አይታወቅም። ካያችሁ እዚህ ጋር አሁን ጀስት ኮንሶሊዴት ያደረገ ብቻ ያለ ነው የሚመስለው። አሁን ዙም አውት ባደርገው ማርኬቱ ምን አይነት ስትራክቸር እንዳለው አይታወቅም። ይሄ ወደ ላይ ሄደ፣ ወደ ታች ወረደ፣ ወደ ላይ ሄደ፣ ወደ ታች ወረደ። ጀስት ኮንሶሊዴሽን ብቻ እንደሆነ ነው የሚያሳየው። ግን ይሄንን ወደ 4 ሃወር ብቀንስስ፣ ይሄን ወደ 4 ሃወር ብቀንሰው አያችሁ ምን ያህል ክሊር የሆነ ነገር እንደምታዩ። እዚህ ጋር ወጣ ወረደ፣ ወጣ ወረደ። እዚህ ጋር እኔ ቲክ ያደረኩትን ቦታ ማየት ትችላላችሁ። እዚህ ጋር በቀይ ቲክ ያደረኩት ሪጀክት የሚያደርግበትን ቦታ ነው። ይሄ ደግሞ ዲማንድ ዞኑ ነው ማለት ነው። ግን 5 ሚኒት ላይ ባደረገውስ 5 ሚኒት ላይ ባደረገው የሆነ ክሊር የሆነ ነገር አያሳያችሁም። በጣም ዙም አውት ማድረግ አለባችሁ። ኢቨን ዙም አውት ብታደርጉ ራሱ አይታይም በትክክል። ስለዚህ ዳይሬክሽኑን በትክክል ለማየት 4 ሃወር እና 1 ሃወርን ነው መጠቀም ያለባችሁት ማለት ነው። ከዛ ዴሊ ጸባዩ ምንድነው፣ የማርኬቱ ጸባይ ምንድነው የሚለውን ነገር ደግሞ አንዴችን ሪሙቭ ላድርጋት ኦብጀክቶቹን ይሄን ላጥፋው። የማርኬቱን ጸባይ ለማወቅ ደግሞ ዴሊ ላይ ታደርጋላችሁ ማለት ነው። ለምሳሌ አሁን ነገ ማርኬቱ ሲከፍት፣ ዛሬ አሁን ሲከፍት ማርኬቱ ቡሊሽ ሆኖ ከፈተ እንበል። ቡሊሽ ሆኖ ሲከፍት ምን ነው ኤክስፔክት የምናደርገው? ያንን ቀን ሙሉ ቡሊሽ የሆነ ሙቭመንት ነው ኤክስፔክት የምናደርገው ማለት ነው። ስለዚህ ዴሊ ቡሊሽ ከሆነ ሞስት ኦፍ ዘ ታይም ማርኬቱ እሱን ሪቨርስ ማድረግ የሚችልበት ቻንሱ 20% ነው። ሞስት ኦፍ ዘ ታይም ቡሊሽ ሆነን ነው የምናስበው ማለት ነው ማርኬቱን። ስለዚህ ማርኬቱን ስትራክቸር ለማየት የ4 ሃወር you have to use only for daily 4 on and 1 hour candlestick ማለት ነው። እና 15 ሚኒትስ ብዙ ሰዎች 15 ሚኒትን ያያሉት እና 15 ሚኒትን ምን ልትለን ነው ካላችሁ ደግሞ 15 ሚኒትን ደግሞ ኢንትሪ ስትፈልጉ ነው የምትገቡት ማለት ነው። 15 ሚኒትን ኢንትሪ ስትፈልጉ ነው የምትገቡት። ለምሳሌ አሁን ጀስት እዚህ ጋር ኢንትሪ መግባት ፈለኩ እንበል። እዚህ ጋር ኢንትሪ መግባት ፈለኩ፣ ማርኬቱን አላየውም። እዚህ ጋር መጀመሪያ ማርኬቱን አላየሁትም እንበል። ስለዚህ እዚህ ጋር አሁን ማርኬቱ ወደ ታች ወረደ እና ወደ ላይ ወጣ። ሶ እዚህ ጋር ያለው የ15 ሚኒት ሪጀክሽን ኤሪያ ነው። ስለዚህ
ሬክታንግል ውስጥ ገባና ይሄንን ቲክ አደርጋለሁ። ይሄን ሪጀክሽን ኤሪያ ማለት ነው። ይሄን ሪጀክሽን ኤሪያ ቲክ አደርጋለሁ። ለምን ባይ ሴትአፕ እንዲሰጠኝ ማለት ነው። ባይ ሴትአፕ አይቼ ለመግባት። ስለዚህ ይህን ሴትአፕ ካየው በኋላ ወደዚህ ሲመጣ ምን ሆነ? ማርኬቱ እዚህ አካባቢ ብሬክ አድርጎ ወጣ፣ ከዛ ተመለሰ። ከዛ እዚህ ጋር ምርጥ የሆነች የባይ ሴትአፕ ሰጠን ማለት ነው። የባይ ሴትአፕ ሰጠን እዚህ ጋር። ስለዚህ ይህንን ባይ ካላችሁ በተወሰነ ደረጃ ፕሮፊት አግኝታችኋል ማለት ነው። ሶ 15 ሚኒትን ለኢንትሪ ነው የምንጠቀም ማለት ነው። እሺ 5 ሚኒት ካላችሁ ወደ 5 ሚኒት ስንገባ ደግሞ እዚህ ጋር ሞር ክሊር የሆነ ነገር እንድታዩ ይረዳችኋል ማለት ነው። እዚህ ጋር የ5 ሚኒት ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፕ ካለ ደግሞ ሞስት ኦፍ ዘ ታይም ማርኬት ምን ይሆናል ማለት ነው? ይህንን ቦታ ቴስት ያደርጋል ማለት ነው። ፌር ቫልዩ ጋፕ ማለት እዚህ ጋር ኦቨር ባይ ተደርጓል። ስለዚህ ይህንን ጋፕ ፊል ማድረግ አለበት ማርኬቱ ማለት ነው። ይህንን ጋፕ ፊል ማድረግ አለበት። ይህንን ሪስፔክት ማድረግ አለበት። ዛት ሚንስ ይህንን ቦታ ሪስፔክት ማድረግ አለበት ማለት ነው። ይህንን ፕሌስ ይህንን ቦታ ሪስፔክት ማድረግ አለበት እና እዚህ ጋር ሊኩዊዲቲ ተወስዷል። ባለፈው እንደነገርኳችሁ ማርኬቱ በጣም ቾፒ ነበር። ማርኬቱ ኤክስትሪምሊ ቾፒ ነበር። ስለዚህ ስትራክቸሩን ራሱ ሪስፔክት ያደረገ አልነበረም። ግን ሳምሃው ይሄን እዚህ ጋር ሪስፔክት ለማድረግ ማኔጅ አድርጎ ነበር። እዚህ ጋር ካያችሁ አሁን ይሄንን ቦታ ነው እዚህ ጋር ያለውን ሊኩዊዲቲ ለመውሰድ የመጣው። እዚህ ጋር ያለውን ሊኩዊዲቲ ለመውሰድ አንዴ በራሽ እዚህ ጋር ያለውን ሊኩዊዲቲ ለመውሰድ ማርኬቱ ወዴት መጣ? ይሄንን ሰብሮ ወደ ላይ ከወጣ በኋላ ተመለሰ እዚህ ጋር ማለት ነው። አያችሁት? እዚህ ጋር ተመለሰ። ቅድም እዚህ ጋር በቀይ ቲክ አድርጌ ነበር። ካያችሁ በቀይ ቲክ አድርጌ ነበር። ይሄንን ቦታ መጣ። ከዛ በኋላ ባይ ሆነ ማለት ነው። ሶ ባለፈው ቅድም እንዳልኳችሁ ማርኬቱ ተመሳሳይ ነገር ከሰጠን ሞስት ፕሮባብሊ 65% ቡሊሽ ነን ሁላችንም። የኤንዲ ክሬቲቭ ፋሚሊ ቡሊሽ ነን ሁላችንም። ግን ትራምፕ ማይሆን ነገር ካወራ ሰደንሊ አዲስ ኒውስ ካለ ማርኬቱ ሴል ሊሆን የሚችልበት ፕሮባቢሊቲው ከፍ ያለ ነው ማለት ነው። አንዴ እዚህ ጋር ኦኬ አለ እዚህ ጋር ኦኬ እሺ ቅድም እንዳልኳችሁ ማርኬቱ ወደ ላይ ከወጣ እንደዚህ ከወጣ ሰብሮ ይሄን ኤሪያ ሰብሮ ከወጣ ባይ ሊሆን የሚችልበት ፕሮባቢሊቲ ከፍ ያለ ነው። ግን ከ500 በላይ ይወጣል ብዬ አላስብም። 5500 ጠብቁ እዚህ ጋር። ግን ካልሆነ ደግሞ ወደ ታች ከወረደ ወደ ታች የፕሪቪየስ ሊኩዊዲቲ ኤሪያ ዲማንድ ዞን ጋር ሊመጣ ይችላል ማለት ነው። ሶ ሌላ ጥያቄ ካላችሁ ምናምን መጠየቅ ትችላላችሁ። የዛሬውን የጎልደን አናላይሲስ ጨርሰናል ማለት ነው። ጋይስ እንትኑን ከፍቼላችኋለሁ። ማውራት ፈልጉ ሰዎች ማውራት ትችላላችሁ። እሺ የግሩፕን ማለት ነው ዲስከሽን ቢበራ ሀሳብ ማለት ነው። ዛሬ ሀሳባችን ይገልጽ ዲስከሽን ኦኬ አልበራ አይ ቲንክ ክፍት ነው፣ ግን እንዴት ነው? እንትን ክፍት ነው፣ ግን ማንም ሰው ሴንድ ማድረግ እንትን አይደለም፣ አልተደረገም፣ ፐርሚሽን አልተፈቀደለትም። ኦኬ አይ ሲ አየሁት። ከፈትኩት አሁን ኤኒዋን ካን ሴንድ ነው። አሁን ከፍቼዋለሁ። ቼክ አላደረጉትም ነበር። አያችሁ? አይ ያው ቅድም እንትን ሳይበራ በፊት እዛ ላይ ለመጻፍ ነበረ። ያው ኦኬ በቃ በርቷል። ሌላ ጥያቄ ካላችሁ ምናምን መጠየቅ ትችላላችሁ። ሌላ ነገር ግር የሚላችሁ ነገር አንተ ጎልድ ብቻ ነው ወይስ ሌሎች ፔርንም ትሬድ ታደርጋለህ? ለምሳሌ ሌሎች
አሪፍ ሴታፕ ምናምን ብታገኝ አሁን ዩኤስዲ ምናምን ያ ገብተህ ትሬድ ታደርጋለህ ወይስ ያንተ ጎልድን ብቻ ነው? እኔ ሞስት ኦፍ ዘ ታይም ትሬድ ማድረገው ስትራቴጂንም ይቅርታ ዛሬ ነው የገባሁትና ኦኬ እሺ እኔ ሞስት ኦፍ ዘ ታይም ትሬድ ማድረገው ስትራቴጂ የምጠቀመው አይሲሲ ነው የምጠቀመው። አይሲሲ ማለት አዲስ ስትራቴጂ ነው ግን ሞስት ኦፍ ዘ ታይም ጎልድ እና ናስዳቅ ላይ ቤስት ዊኒንግ ሬት የሚሰጣችሁ ስትራቴጂ ነው ማለት ነው። ብዙ ጊዜ ሰፈር ካደረኩ ላይ ያገኘሁት ስትራቴጂ ነው አይሲሲ የምጠቀመው ስትራቴጂ። ግን ጎልድን ብቻ ነው ትሬድ የምታደርገው ላልከኝ ጥያቄ ጎልድ፣ ናስዳቅ እና ክሪፕቶ ነው ትሬድ የማደርገው ሞስት ኦፍ ዘ ታይም ማለት ነው። ፎሬክስ ፔሮችን ሞስት ኦፍ ዘ ታይም ትሬድ አላደርግም፣ ምክንያቱም ብዙ ቮሊዩም አለው ብዬ አላስብም። ብዙ ቮሊዩም ከሌለው ደግሞ ሪስፔክት ሊያደርግ ይችላል፣ ስትራክቸር ሪስፔክት ሊያደርግ ይችላል። ግን እኛ ደግሞ ምንድነው የምንፈልገው ቮሊዩም ያለው ነገርና ቶሎ ፔባክ ሊያደርገን የሚችለውን ፔር ነው ትሬድ የምናደርገው ሞስት ኦፍ ዘ ታይም። እና ጎልድ፣ ናስዳቅ እና ክሪፕቶ ነው ትሬድ የማደርገው። ቅድም አሳይቻችሁ ነበር ቢቲሲ ሴል ገብቼ ነው ያለሁት ከረንትሊ ባለው ፕራይስ አክሽን ማለት ነው። እና አይሲሲ ማለት ካላወቅ አይሲሲ ማለት ሲምፕል የሆነ የፕራይስ አክሽን ስትራቴጂ ነው። እና በስትራቴጂ የምታመን ከሆነ ደግሞ ፕራይስ አክሽን ብለህ መያዝ ትችላለህ ማለት ነው። አይሲቲ አይደለም አይሲሲ ነው ባይ ዘ ዌይ። ዩቲዩብ ላይ ገብተህ አይሲሲ ብለህ ሰርች ማድረግ ትችላለህ። ግን አሁን የምጠቀመው አይሲሲ ነው እና ሲምፕል የሆነ የፕራይስ አክሽን ስትራቴጂ ነው ማለት ነው። ሶ ከዚህም በኋላ እዚህ ግሩፕ ላይም ሼር ማድረጋችሁ ፕሮፊት ሊሆን ይችላል፣ ብሬክም ሊሆን ይችላል፣ ሎስ ሊሆን ይችላል። የተጠቀምኩት የአይሲሲን ስትራቴጂ ነው ማለት ነው። እና እሱን ነው የምጠቀመው። ጥሩ ዊን ሬት የሚሰጠኝም ስትራቴጂ እሱ ነው ማለት ነው። እና ሲምፕሊ ከፕራይስ አክሽን ጋር ይመሳሰላል ማለት ነው። ግን በእኛ ኮሚኒቲ ላይ ለእኛ ይጠቅመናል ብለን የምናስበውን ስትራቴጂ በሙሉ አፕላይ እናደርጋለን ማለት ነው። ጀስት አት ኤንድ ኦፍ ዘ ዴይ እኛ የምንፈልገው ምንድነው ጥሩ የሆነ ገንዘብ ኢንካም ለማግኘት ነው። እዚህ ማርኬት ውስጥ የገባ ነው ገንዘብ ለማግኘት ነው እና ላይፋችንን ለመቀየር ነው አይደለ? ስለዚህ ከኛ ጋር ኮሎሬት የሚያደርግ የሚችል ስትራቴጂ መጠቀም አለብን ማለት ነው። እና ካሚንግ ሱን ደግሞ በቅርቡ የአይሲሲ ስትራቴጂ በአማርኛ ቪዲዮ ልሰራላችሁ ፕላን አለኝ። ኢፍ ዩ አር ኢንትረስትድ ማየት ትችላላችሁ። ሌሎችስ ምንድነው ትሬድ የምታደርጉት? ለምሳሌ ኑኒስ ምንድነው ትሬድ የምታደርጉት ሞስትሊ አንተ? እኔ ጎልድ ነው። ያ ኦኬ። እዚህ ጋር ያላችሁ ሰዎች ትሬድ የጀመራችሁ ሰዎች ምንድን ነው ትሬድ የምታደርጉት? ክፍት ነው፣ ማይካችሁ ክፍት ነው። እዚህ ጋር ሰዎች አሉ ግን እያወሩ አይደለም። ለምን እንደሆነ አልገባኝም። ኦኬ ኡመር ነው አይደል? ኡመር አንተ ነህ ወይስ ሌላ ሰው ነው እያወራ ያለው? ያ ኦኬ የሚላል ኦኬ የሚል ስም ይታየኛል። ፋይናንሻል ፍሪደም፣ በምህረቱ፣ አቢኒተር፣ አብርሽ አዲስ ከሆነባችሁ እዚህ ጋር ስለ ትሬዲንግ ነው እያወራን ያለ ነው። ስለዚህ አክቹአሊ ኑኔዝ አንተም አዲስ አይደለህም። ባይ ዘ ዌይ ዛሬ ነው የጀመርነው ላይቭ ሴሽኑን ዛሬ ገና መጀመራችን ነው። ዛስዋይ አዲስ የሆነብህ ማለት ነው። እና ዊክሊ እናስቀጥለዋለን ባይ ጋሽ ግሬስ ፕላን አለኝ ልክ እንደዛ ለማስቀጠል ማለት ነው። እና ጋይስ ሳሞን ያወራ ነው መሰለኝ። ኖርማሊ ብሮከራ ይሰማል? አሁን ይሰማል? ያ ይሰማል። አዎ አይ ቅድም ያወራው ኖርማሊ እስካሁን አልቆይም ነበረ። ብሮከር ትንሽ አስቸግሮኝ ነው እና ላይቭ ትሬድ ራሱ ያልጀመርኩት አጋጣሚ ከሀገር ውጭ ነው ያለሁት እና ኢትዮጵያ ሆኜ ኤክስነስ ምናምን ነበር የምጠቀመው ነው።
እሺ ከሀገር ስወጣ ትንሽ አስቸገረኝና እሱን አስቸግሮኛልና አንተ ተጠቀመው ብሮከር ምንድነው አለ? እኔ አሁን ከረንትሊ የምጠቀመው ኤክስነስ ብሮከር ነው። ግን የት ሀገር ነው ያለው አንተ አሁን? ሜቢ ያለበት ነገር ከነገርከኝ። ኦኬ ዩጋንዳ ከሆንክ ኤክስነስ ዩጋንዳ ላይ ይሰራል እኮ አይተወይ አይሰራም? እንትን ነው ምን መሰለ በክሪፕቶ ዲፖዚት አይሰራም። ኖርማል ኤክስነስ ይሰራል ግን ጀስት ከባይናንስ ቀጥታ ዲፖዚት ለማድረግ ነበረና ኦኬ ማይሰጥም የክሪፕቶና በእነሱ ብር ምናምን ነው የሚያመጣውና ለሱ ነው ጀስት ሶሉሽን እየፈለኩ ነው ያለው ኖርማሊ ግን ያ ነው እስካሁን ሊያቆየኝ የሚቻለው እንጂ ያው ላይቭ ትሬድ ሞር ብዙ ሰዎች እንደሚሉትም በደንብ ነው ኢሞሽናል ሳይኮሎጂ በደንብ ራስን የምትፈትንበት እንደዛ ነው የሚሆነው ሲሉ የምሰማው ኖርማሊ ባለው ያለው እስካሁን ኦኬ። ስለዚህ ሌሎችም ብሮከሮች አሉ። ይቆራረጣል ኔትወርክ ወይዘው የኔ ኔትወርክ እንደዚህ ነው የሚቆራረጠው ጋይስ? ኦኬ እሺ። ብሮከር የባይቢትን ብሮከር ኢንፍራ ትሬዲፋይን መጠቀም ትችላለህ። ባይቢት አካውንት ካለ ማለት ነው። ባይቢት ጎልደን ብቻ ትሬድ የምታደርግ ከሆነ ጎልደን ትሬድ ማድረግ ትችላለህ። ግን ከኤክስነስ የሚለየው ነገር ምንድነው? ሌቨሬጅ የሚሰጠው 1 to 500 ብቻ ነው። ኤክስነስ 1 to 2000 ይሰጣል። ስለዚህ ጥሩ ነው። 1 to 500 ሪስክ ማኔጅ ለማድረግ በጣም አሪፍ ነው። ስለዚህ እሱን መጠቀም ትችላለህ። የባይቢትን ኢንፍራ ትሬደር ማለት ነው። ካልሆነም አሁን ላይ አሉ ሌሎችም ትሬደሮች አሉ። ፔፐር ስቶንም አሉ፣ ኤችኤፍም አለ። ግን አሪፍ ብሮከር ነው ብዬ የማስበው ኤክስነስ ነው ካየዋቸው አንጻር ማለት ነው። እስካሁን ወደ 4 የሚሆን ብሮከር አይቻለሁ። ግን የኤክስነስ ብሮከር ኢት ኢዝ ጉድ ሶፋር ካሉት ማለት ነው። እዚህ ጋር ሌላ ያላችሁ ሰዎች ከኤክስነስ ውጪ ትጠቀማላችሁ ብዬ አላስብም። ግን እና ኑኔዝ በቃ ከቻልክ ባይቢት አካውንት ካለ ባይቢት አካውንት አለ ነበረ ግን ትንሽ ከተጠቀምኩት ቆየውና ፓስወርድ ምናምን ጠየቀኝና አውተንቲኬት ምናምን ያላስቸገረኝ ፎርጌትን ብዬው ምናምን ብቻም ቢያ ኢቭን ትንሽ እንትን ሁሉ ነበረኝ እዛ ላይ የተወሰነ ባላንስ ሁሉ ነበርና ሞክሬው ያለኝ ፎርጌት ምናምን ሁሉ ኤክስነስ በተጠቀም ከሆነ ሌላ ኦፕሽን ልንስጥ። እንደዛ ከሆነ ኮምፒውተር ፒሲ ካለ ምን ማድረግ ትችላለህ መሰለህ? ኦኬ በቲአርሲ20 በባይናንስ መላክ ትችላለህ። ቲአርሲ20 በቲአርሲ20 አማካኝነት ከባይናንስ ወደ ኤክስነስ መላክ ትችላለህ። ፒሲ ካለ ማለት ነው። አለኛው ግን ኦኬ እንደዛ ይቻላል። ያ እንትን አንድ የሰራሁት ቪዲዮ አለ ዩቲዩብ ላይ እሱን እዚህ ግሩፕ ላይ አታች አረግልሃለሁ። ቆይ ስክሪኔን ማየት ከቻልክ ማየት ትችላላችሁ። ስክሪን ታያላ የሁለተኛው ቻናል ላይ ያለው አክቹአሊ እና የፒኤስ ዩኤስዲቲ መላክ ይሄንን ቪዲዮ ብታይ አይ ቲንክ እዚህኛው ቪዲዮ ላይ ነው መሰለኝ በዩኤስዲቲ አማካኝነት መላክ አላላኩን እዚህ ጋር ያሳያል። እዚህ ጋር ይሄንን ቪዲዮ ማየት ትችላለህ እና እንዴት መላክ እንደምትችል ማየት ትችላለህ ማለት ነው። በቲአርሲ20 አማካኝነት እነዚህን ቪዲዮዎች ላይ ማየት ትችላለህ።
እና አይ ቲንክ ብሎክ አድርጎ ነው መሰለኝ። አሁን አንዳንዴ ምን ያደርጋል ኤክሰነስ ምን ያደርጋል ቪፒኤን ምናምን ከተጠቀምክ ብሎክ ያደርጋል እና ብዙ ሰዎች አንደርስታንድ አያደርጉትም። በባይናንስ የላክ ቪፒኤን ከተጠቀምክ ብሎክ ስለሚያደርግብህ ማለት ነው። ብሎክ ስለሚያደርግብህ you have to be careful with VPN ማለት ነው። ኤክሰነስ በተጠቀም ከሆነ VPN መጠቀም የለብህም። ስለዚህ በቲአርሲ20 ግን መላክ ትችላለህ። ስቲል ነው USDT ከባይናንስ ወደ ኤክሰነስ መላክ ትችላለህ። እሱን ደግሞ ፕሮሰስ እንዴት እንደሆነ ቪዲዮ ስለሰራሁት ቻናሌን ቼክ አድርገው። ይሄኛው ቻናሌን እሺ፣ ሁለት ቻናል ስላለ ስለ ትሬዲንግ የሚያወራው ቻናል ያኛው ነው አክቹአሊ፣ ግን ይሄኛው ኮንቴንት ክሬት ማድረግበት ቻናል ነው። ግን እዚህ ላይ ስቲል ነው አለ፣ ቼክ ማድረግ ትችላለህ እነዛን ቪዲዮዎች። ሌሎችን ኦኬ፣ ሌሎቻችሁ ስለመጣችሁ በጣም ደስ ብሎኛል። እንደመጀመሪያ በጣም አሪፍ ነው። ትንሽ ነገር ተምራችኋል ብዬ አስባለሁ። ግን ከዚህ በኋላ ባለው ሴሽን ላይ እዚህ ጋር አሁን ቢግነርስ ስለሆናችሁ ማወራችሁ ነገር በተወሰነ ደረጃ ግር ሊላችሁ ይችላል። ግን through the process ቀስ በቀስ የተባለ የተሻለ ነገር ላይ ትደርሳላችሁ ብዬ አስባለሁ። እና this week mostly in the creative family bullish ነን። ከዛ ደግሞ በሳምንቱ መጨረሻ ማርኬቱ ምን እንደሰጠን እናያለን ማለት ነው። ጋይስ በጣም አመሰግናችኋለሁ ጊዜያችሁን ስለሰጣችሁኝ። ቀጣይ ደግሞ እንገናኛለን። ጥያቄ ምናምን ካላችሁ ዌብ አድርጉልኝ፣ ካልሆነ ግን በዚህ እናበቃለን ማለት ነው ይሄንን ሴሽን። ኦኬ፣ እናመሰግናለን። ኦኬ ቴንክ ዩ በጣም አሁን ኮሚኒቲውን ኦን ስላደረኩት ጥያቄ ካላችሁ መጻፍ ትችላላችሁ እዛ ላይ። ሶሪ ዳስ ማይ ባድ አላወኩም ነበር ኦፍ እንደሆነ። ሰላም ሁኑ በቃ። ቴንክ ዩ